እስከዛሬ ድረስ ደካማ ነኝ ብላችሁ ራሳችሁን ስታሳምኑ የኖራችሁት ነገር ትልቁ የህይወታችሁ ውሸት ቢሆንስ? ዛሬ ለተወሰኑ ደቂቃዎች ትኩረታችሁ ከሰጣችሁኝ በውስጣችሁ እንደ ድክመት አምናችሁ የተቀበላችሁትን ስሜት ሙሉ በሙሉ እንዴት ማጥፋት እንደምትችሉ ነግራችኋለሁ። ይህንን የማደርገው ባዶ የተስፋ ቃላትን በመደርደር ወይም የውሸት መነሳሳት በመፍጠር አይደለም። ባይሆን ለአመታት ማንነቴ ነው ብላችሁ የተቀበላችሁትን ድክመት እውነታው እናንተን ለማሰር የተፈጠረ ደጋግማችሁ ለራሳችሁ በመንገር እውነት ያስመሰላችሁት የውሸት ታሪክ እንደሆነ በዚህ ቪዲዮ ታውቃላችሁ። አሁን ከምነግራችሁ ምቾት የሚነሳ እውነታ ጋር ለመጋፈጥና ደብቃችሁት የነበረውን ማንነታችሁን ለማጋለጥ ፈቃደኛ ከሆናችሁ በውስጣችሁ አንድ ትልቅ ነገር ይፈጠራል። አሁን ያላችሁ ማንነት የሚተካው በተሻሻለ ሌላ አዲስ ማንነት ሳይሆን በድክመታችሁ ሽፋን ተቀብሮ መደበቅን የምታቆሙት መቼ እንደሆነ ሲጠይቃችሁ በነበረው በትክክለኛውና በጠንካራው ማንነታችሁ ነው። ከዘመናት በፊት ታላቅ ፈላስፋ የነበረው ኒቼ ደካማና ስሜታዊ ለሆኑ ሰዎች መጽናኛ የሚሆን ነገር እንዳልጻፈ ይናገራል። ፈላስፋው የጻፈው የህይወትን እውነታና አስከፊ ገጽታ ፊት ለፊት ለመጋፈጥ ለተዘጋጁ ሰዎች ነው። እሱ የጻፈው ራሳቸውን ማታለል ላቆሙና ማንም መጥቶ እንደማያድናቸው ተረድተው መጠበቅ እንደማያዋጣ ለተረዱ ሰዎች ነው። እናንተም በዚህ ህይወት ምዕራፍ ላይ ከደረሳችሁ ፍርሃት፣ ይሉኝታና ሌሎች ለማስደሰት ሲባል ራሳችሁን ማክሰም ከሰለቻችሁ አሁን የምትለወጡበት ሳይሆን ወደ ትክክለኛው ማንነታችሁ የምትመለሱበት የመጀመሪያው እርምጃ ነው። ምክንያቱም ጥንካሬ ከውጭ የሚመጣ ወይም የሚገዛ ሳይሆን በራስ መተማመን በማጣትና ምቾትን በመፈለግ ልማድ ስር የተቀበረ የራሳችሁን የተፈጥሮ ሀብት ነው። ድክመት ማለት ምን ማለት ነው? አብዛኛው ሰው ድክመትን ከማልቀስ፣ አካለ ጎዶሎ ከመሆን ወይም ስነ ስርዓት ከማጣት ጋር ያያይዟል። ነገር ግን ድክመት ማለት ስሜትን መግለጽ ሳይሆን ለስሜት መገዛት ነው። ድክመት ማለት የሌሎችን ፈቃድና ማረጋገጫ መጠበቅ፣ ራስን እንኳን በትክክል ለማያውቁ ሰዎች የራሳችሁን ዋጋ አሳልፋችሁ መስጠት ማለት ነው። ድክመት ማለት ከእውቀት ይልቅ የውሸት ሰላምን መምረጥ፣ የሰዎችን ሐሜት ለመሸሽ ብቻ ፍላጎቶቻችሁን መደበቅ ማለት ነው። ስንፍናችሁን ለራስ ጊዜ መስጠት፣ ፍርሃታችሁን ትህትና፣ እንዲሁም በራስ መተማመን ማጣታችሁን ሐዘኔታና ርህራሄ ብላችሁ መጥራት ያ ድክመት ነው። ድክመት ማለት የጥንካሬ ማጣት ሳይሆን የራስ እውነታ አሳልፎ መስጠትና ራስን መካድ ማለት ነው። እውነታው ይህ ነው። አሁን ያለንበት ዘመናዊ ዓለም እናንተን ደካማ አድርጎ ለመቅረጽ የተገነባ ነው። የትምህርት ስርዓቱ ታዛዥ እንድትሆኑ፣ ባህሎቻችን ከሌሎች ጋር እንድትመሳሰሉ፣ ሚዲያው ደግሞ ረዳት እንደሌላችሁ አድርጎ በማሳመን እንድትቀበሉ ያሰለጥናቸዋል። እንደሚወዷችሁ የሚናገሩ የቅርብ ሰዎች እንኳን የእናንተ ዝምታ ማመንታትና ለስላሴ ስለሚጠቅማቸው ደካማነታችሁን ይፈልጉታል። ራስ ወዳድ አለመሆናችሁን ያወድሳሉ። ነገር ግን ይህንን የሚያደርጉት ለእናንተ አስበው ሳይሆን እናንተን በቀላሉ ለመቆጣጠር፣ ጥገኛ አድርገው ለማቆየትና በቀላሉ እንድትረሱ ለማድረግ ነው። ኒቼ ይህንን ሐሳብ በዚህ መልኩ ገልጾት ነበር። አንድ ግለሰብ በማህበረሰቡ ላለመዋጥ ሁልጊዜ ጠንካራ ትግል ማድረግ አለበት ብሎ ነበር። ይህ ትግል አካላዊ ሳይሆን ዓለም ስሜትህን ደብቅ፣ ታዛዥ ሁን ሲላችሁ ለተፈጥሯዊ ውስጣችሁ ታማኝ ሆኖ የመገኘት አደገኛና ጠንካራ ሆኖ የመቀጠል ስነ ልቦናዊ ትግል ነው። አደገኛ ስንል ስነ ስርዓት አልባ መሆን ማለት ሳይሆን ጨዋና ታዛዥ ብቻ እንድትሆኑ ከሚፈልገው ዓለም ማፈንገጥ ማለት ነው። ስለዚህ ራሳችሁን በቅንነት መጠየቅ ይኖርባችኋል። ማንም ሰው እንዲወዳችሁና እንዲያደንቃችሁ ሳትፈልጉ እውነተኛው ማንነታችሁ ማን ነው? ሰዎች ደግ ሰው፣ ትህትና ያለው ሰውና ከሁሉም ጋር ተስማሚ እንደሆናችሁ እንዲነግሯችሁ ማድረግ ብታቆሙ ምን ትናገራላችሁ? ምን ትጠይቃላችሁ? ከየትኛውስ ቦታና ግንኙነት ተጠርጋችሁ ትወጣላችሁ? አብዛኛው ሰው ይህንን መመለስ አይችልም። ምክንያቱም ማንነቱን የገነባው በሰዎች አስተያየትና ምላሽ ላይ ነው። የራሳቸው የሆነ ማንነት የላቸውም። ማህበረሰቡ ያለበሳቸውንና አብሮ ለመኖር የሚረዳቸውን ጭንብል ያጠልቃሉ። ሰዎች ለማስደሰት ብላችሁ እውነታችሁን ስትደብቁ ኃይላችሁን ለሌላ ሰው አሳልፋችሁ ሰጣችኋል። እናንተ የተፈጠራችሁት ሰዎች ለማስደሰት ሲባል ራሳችሁን እየጎዳችሁ ለስላሳና ሁሉም ነገር ችሎ የሚያልፍ ሰው እንድትሆኑ አይደለም። የተፈጠራችሁት ጠንካራ፣ የማይነቃነቅና የተረጋጋ ማንነት እንዲኖራችሁ ነው። ድክመት የሚደበቀው በዕለት ተዕለት ልምዳችሁ ውስጥ ነው። ጠዋት ከእንቅልፋችሁ ስትነቁ ስልካችሁን በማንሳት ቀናችሁን ለሌላ ሰው አሳልፋችሁ አትስጡ። ከማወዳደር፣ ከመቅናትና ራስን ከማሳመን በፊት አቋማችሁንና አተነፋፈሳችሁን አስተካክሉ። እናንተ የሌላ ሰው መጠቀሚያ አይደላችሁም። በመቀጠል ንግግራችሁ ላይ ትኩረት አድርጉ። ሰዎችን ላለማስከፋት ብላችሁ ንግግራችሁን አታለሳልሱ። ስለምታውቁት ነገር እንደማታውቁ አትናገሩ። ላላጠፋችሁት ነገር አላስፈላጊ ይቅርታ መጠየቅን አቁሙ። በመታደርጉት እያንዳንዱ ንግግር ውስጥ ጉልበታችሁን እያጣችሁ ትሄዳላችሁ። ሰዎች ደግሞ ይህንን ይገነዘባሉ።
ንግግራችሁ ግልጽና ኃይል ያለው እንዲሆን አድርጉ። ሰዎች ዝምታችሁን እንዲፈሩ አድርጓቸው። ምክንያቱም ዝምታ ውጥረትን ይፈጥራል። በሚፈጠረው ውጥረት ውስጥ ደግሞ ክብር ይገነባል። ስለ ስሜት ስናወራ ጥንካሬ ማለት ምንም አይነት ስሜት አለማሳየት ማለት አይደለም። ያ የስነ ልቦና መዛባት ነው። እውነተኛ ጥንካሬ ማለት ስሜትን መቆጣጠር ማለት ነው። አንድ ሰው ሲያናድዳችሁ ተበሳጭታችሁ አትፈንዱ፣ አትከራከሩ፣ በዝምታ ተመልከቱት። ስትንቀሳቀሱ በስሌትና በትክክለኛ እርምጃ ይሁን። ከሁሉም በላይ ደግሞ ራሳችሁን እንደ ሰለባ ማየትን አቁሙ። ያለፈውን ህመማችሁንና የስነ ልቦና ጠባሳችሁን ዛሬ ላላችሁበት ደረጃ ምክንያት አታድርጉ። የህይወት ታሪካችሁን እንደ አሳዛኝ ተውኔት ማውራት ማቆም አለባችሁ። ህይወታችሁን የሰዎችን ሀዘኔታ መግዣ አታድርጉት። እውነታው ይህ ነው። በህይወታችሁ ምን እንደገጠማችሁ ማንም ግድ የለውም። የሚያስጨንቀው ያንን ሁሉ አልፋችሁ ምን እንደሆናችሁ ብቻ ነው። ጠባሳችሁን ወደ ማይሰበር ጋሻ ቀይሩት። የሚያኖራችሁን ትልቅ ዓላማ ምረጡ። ያኔ ትኩረት የሚከፋፍሉ ነገሮች ይሞታሉ። ድክመት ለሚባል ነገርም ቦታ አይኖራችሁም። ትልቁ የድክመት መሰረት ብቻችሁን የመሆን ፍርሃት ነው። እድሜ ልካችሁን ከሰዎች ጋር ለመመሳሰል፣ ቤተሰብን ለማስደሰትና በማህበረሰብ ዘንድ ተቀባይነት ለማግኘት ስትሉ ራሳችሁን አጥፍታችኋል። አሁን ግን እውነተኛ ማንነታችሁን ለማግኘት ስትሉ ሙሉ በሙሉ ብቻችሁን ለመቆም ዝግጁ መሆን አለባችሁ። ሰዎች እንዲቀበሏችሁ መለመን በማቆም የራሳችሁን ጠረጴዛ ስሩ። ማንም ከሌለ የተሻለ ነፃነትና ግልጽነት ይኖራችኋል። አቋማችሁ የድል አድራጊ መሆን አለበት። በተሰበሰበና በራስ መተማመን በተሞላበት መንፈስ ተራመዱ። ከዚህ በኋላ ወደ ኋላ መመለስ አትችሉም። ይህን እውነት ሰምታችሁ ማምለጥ አይቻልም። ምርጫችሁ ሁለት ነገር ብቻ ነው። አድጋችሁ እውነተኛውን ማንነታችሁን ትቀበላላችሁ፣ ካልሆነ ደግሞ ራሳችሁን እያታለላችሁ ትቀጥላላችሁ። ጮክ ብሎ የሚናገረውን ወይም ሀብታም የሆነውን ሳይሆን መስታወት ፊት ላይ ቆሞ ምንም አይነት ማመንታት የማይታይበትን እውነተኛውንና ጠንካራውን ማንነታችሁን ምረጡ። ይህ የህይወታችሁ አዲስ መለኪያ ነው። ህይወታችሁ የተመሰረተው በሱ ላይ ስለሆነ እንደ ውድ ሀብታችሁ ጠብቁት። ለዛሬ በዚህ አበቃን። ይህ ቪዲዮ በውስጣችሁ ያለውን እውነተኛ ማንነት እንደቀሰቀሰው አልጠራጠርም። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ በሌላ ጠንካራ ሐሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።